ኒው ፊሜል ሆስት እንዴት አድርጋ ላይቭ የመጀመሪያውን ላይቭ ተቀምጣ ዌልካሚንግ ሪዋርዷን መውሰድ እንደምትችል ነው የምናወራው። ልክ እንግዲህ አፑን ስከፍት በሁለት መንገድ ላይቭ መግባት ትችላለች። ሴቶችን ይሄ ፕላትፎርም ላይ ለየት የሚያደርገው ይሄ ፕላትፎርም ሴቶችን የበለጠ ሞቲቬት ያደርጋል፣ ያበረታታል። የመጀመሪያውን አንድ ሳምንት ዌልካሚንግ ሪዋርድ ቦነስ ይሰጣል። በቀን 2 ሰዓት ላይቭ ቁጭ ብላ አፓን ሬጂስተር አድርጋ የፊት አሻራ ሰጥታ ኤጀንት አይዲ ሞልታ ወደ አሁኑ ለ2 ሰዓት ላይቭ ቁጭ ካለች 10,000 ፖይንት ወይም ደግሞ $1 ሪሲቭ ታደርጋለች ማለት ነው። እንግዲህ ይሄንን ካወቅን እንዴት አድርጋ ነው ላይቭ አክሰስ የምታደርገው? ሴቶችን ከወንዶች ኒው ሆስቶች ለየት የሚያደርገው ሴቶች ከዴይ ዋን ጀምሮ ላይቭ መክፈት ይችላሉ። ወንዶች ግን ሌቭል 5 እና ከዛ በላይ ሲሆኑ ላይቭ አክሰስ የሚያገኙት። ስለዚህ ሴቷ እንዴት አድርጋ ነው ላይቭ መግባት የምችለው? በሁለት መንገድ። አንደኛው እቺ ልክ አፑን ስትከፍት እቺ ላይቭ የምትለው አለች አይደል? እሷን ነክታ ወደ ላይቭ መግባት ይቻላል። አሁን እንዲህ ስነካው አሁን ላይቭ ወደ ላይቭ ይወስደኛል ማለት ነው። ይሄኛው የፊት አሻራ ያልተሰጠበት አካውንት ስለሆነ ነው። የፊት አሻራ የተሰጠበት አካውንት ቢሆነው እዚህኛው ምን አለ እዚህ ጋር ላይቭ ነው የሚለውን ነክታ ወደ ላይቭ ትገባለች ማለት ነው። ሌላኛው አማራጭ ላይቭ የምትገባበት መንገድ እቺኛውን የፕሮፋይል ሴክሽን ነክታ ወደ ፕሮፋይል መግባት ማለት ነው። የየቀኑን ዴይሊ ታስክ ቼክ የምናደርግበት ሴትም ወንድም ብዙ ጊዜ ሪዋርድ ነው የሚባለው። ሪዋርድ ውስጥ ገብታ ሴቷ ማለት ነው ሪዋርድ ስትገባ ዴይሊ ታስኳን ሁል ጊዜ በየቀኑ የምትገባው እዚህ ጋር ነው ማለት ነው። አዲስ ጀማሪ ሴት እዚህ ጋር አወርሊ ዌጁ 5000 ፐር አወር ነው። አሁን ይሄ ጀማሪ አይደለም የቆየ አካውንት ስለሆነ ማለት ነው። ስለዚህ 5000 ፐር አወር ይላል እዚህ ጋር። ቀጥሎ እዚህ ጋር ምን አለ? ዴይሊ ላይቭ ዱሬሽን 60 ሚኒት የሚል አለ። አሁን ይሄኛው ለአዲስ ጀማሪ 5000 ነው የሚሆነው። ይሄኛው 5000 ነው የሚሆነው ማለት ነው። ይሄኛውን ካየሽ በኋላ ኢሚዲየትሊ ምን ታደርጋለች? ጎ የሚለውን ስትነካ ዳይሬክት ወደ ላይቭ ይወስዳታል ማለት ነው። አሁን ይሄን ጎ ብለው ወዴት ይወስደኛል? ወደ ቅድሙ ቦታ ላይቭ የሚለውን ይወስደኛል። ላይቭ ስትገባ የሚጠይቃት ነገር ላይቭ ፎቶ ማስገባት አለባት ከጋለሪ ጋር ከእሷ ጋር የሚመሳሰል። እኛው እቺን ላይቭ የምትለዋን በመንካት ልክ እንዲህ ስትገባ ወደ ላይቭ ይወስዳታል። ሁለት ነገሮችን ማሟላቷን ሁልጊዜ መርሳት የለበትም። አንደኛ የፊት አሻራ የተሰጠ ሰው ነው ላይቭ መግባት የሚችለው። ሁለተኛ ደግሞ ላይቭ ፊት አሻራ ከሰጠች በኋላ ፎቶ ማስገባት አለባት። እዚህ ላይቭ በምትገባበት ሰዓት የራሷን ፎቶ የቅርብ ጊዜ ፎቶ ከዛ በኋላ እቺ ላይቭ የምትለዋ አክቲቭ ትሆናለች። ከዛ ወደ ላይቭ ትገባለች ማለት ነው። ሶ ምንድነው የላይቭ ሩሎች የምንላቸው? አንደኛ ላይቭን ከከፈተች በኋላ ለ2 ሰዓት በተከታታይ መቀመጥ ይኖርበታል። ወጣ ገባ ማለት የለባትም ማለት ነው። ሁለተኛ በቂ ብርሃን ያለበት በጣም ያልበዛ ጨለማ ውስጥ ግን መሆን የለበትም። ሁለተኛ ያልተቆራረጠ ኢንተርኔት ኮኔክሽን መሆን አለበት። ሶስተኛ በቂ ጊዜ ያላት መሆኗን ከላይቭ አቋርጣ እንደማትወጣ ማረጋገጥ አለባት። ሌላ ከላይቭ ካሜራ ከራሷ ፎቶ ውጪ ወይም ደግሞ ካሜራ ላይቭ ከሷ ፊት ውጪ ከቤተሰብ ልጆች ማንኛውም ሰው አብሮ ላይቭ ላይ መግባት የለበትም። ህፃናትን ጨምሮ የቤት እንስሳት የመሳሰሉ ነገሮችን ይዞ መግባት አይቻልም። ቢላ እና ስለታማ ነገሮችን ይዞ መግባት የተከለከለ ነው። ሌላ ላይቭ ስንገባ ስልካችን ምናልባት ሊደወል ይችላል። ስልካችን ለመደወል ስናነሳ ላይቭ ሊቋረጥ ስለሚችል ሜክ ሹር ዛት ወይ ሳይለንት ማድረግ ወይ ዋይፋይ የምንጠቀም ከሆነ ፍላይት ሞድ ላይ ማድረግ ነው ማለት ነው። ሌላ ላይቭ ስንገባ ሌሎች አፕሊኬሽኖችን መጠቀም አንችልም ምክንያቱም ላይቭ ስለሚቋረጥ ማለት ነው። ላይቭ ላይ መቆየት ነው ማለት ነው። ላይቭ ላይ ከፈለግን ከሰዎች ጋር ቻት ማድረግ ማውራት እንችላለን። ካልፈለግን ግን ያለማውራት ቻት ያለማድረግ እንችላለን ማለት ነው። ሌላ ፕሬዘንቴሽኑ ነው አለባበሳችን እንዴት ነው ፕሬዘንተብል መሆን አለብን ማለት ልክ ካዥዋል አለባበስ ፀጉራችን ስታይል እንደዚህ ከቤት ውጪ የሆነ አለባበስ እና ፕሬዘንተብል ልክ ስራ ቢሮ እንደምንሄድ አድርገን እናስብና ካዥዋል አለባበስ
ራቁት ሰውነት ማሳየት የተከለከለ ነው። ግማሽ ፊት ግማሽ ሰውነት ማሳየት የተከለከለ ነው እዚህ ፕላትፎርም ላይ። ስለዚህ ፊት ለፊት ካሜራውን ማየት ሴታፓችን አቀማመጣችን ቀጥ ብለን ተቀምጠን ስልካችን የሆነ ነገር ላይ አስቀምጠን ካሜራው ላይ ፊት ለፊት ማየት ማለት ነው። ከካሜራው ላይ አሁንም ወጣ ገባ የምንል ከሆነ ፊታችንን የምናዞር ከሆነ ካሜራው ላይቭ ላይ አፕሊኬሽኑ ላይቭ ላይ እንደሌለን አድርጎ ስለሚቆጥረን ያወርደናል ማለት ይቀጠናል ማለት ነው። እነዚህ በዋናነት ማድረግ ያለብን ህጎች ናቸው፣ የላይቭ ሩሎች ናቸው ማለት ነው። ስለዚህ የመጀመሪያውን 1 ሰዓት ስንጨርስ ሪዋርድ ውስጥ ገብተን 5000 ፖይንት ሪሲቭ ማድረግ፣ ቀጣይ ደግሞ አሁንም ሁለተኛውን ሰዓት ስንቀመጥ 5000 ቶታል 10000 ፖይንት፣ ያ ማለት $1 ማለት ነው። ይህ የምናደርገው እንግዲህ አካውንታችንን ቬሪፋይ አስደርገን የፊት አሻራ ሰጥተን ወዳውኑ ነው ላይቭ መግባት ያለብን ማለት ነው። ሌላው ዘላስበት ነው ዘሊስት ባትሪያችን በተቻለ መጠን ፉል መሆን አለበት። በባትሪ ምክንያት ላይቫችን 1 ደቂቃ 2 ደቂቃም ሳይሞላ ከተቋረጠ አይሰጠንም ፕላትፎርሙ ማለት ነው። ፉሊ የተሰጠንን 2 ሰዓት ጨርሰን ነው በየቀኑ ለ2 ሰዓት እንዲተቀምጠን $1 መውሰድ አለብን ማለት ነው። ኒው የሚለውን ስትነኩ አዳዲስ ጀማሪ ሴቶችን ያሳየናል። እነሱ ጋር እንሂድና እስቲ ለምሳሌ እዚች ልጅ ጋር እስቲ እንግባና አሁን እቺ ልጅ ፕሬዘንቴሽኑ አሪፍ ነው፣ አለባበሷ ጥሩ ነው፣ ፊቷ ፊት ለፊት ካሜራውን እያየች ነው፣ ፀጉር ስታይሏም ጥሩ ነው። ባክግራውንድ ከለሩን ባይዘዌ ኒውትራል ኮመንድ ይደረጋል። እቺ ጀማሪ ነች ግን ጥሩ ነው ሴታፓ ማለት ነው። በጣም አሪፍ ባክግራውንዷ ክሊር፣ ብራይትነሷ አሪፍ፣ ፊቷ ፕሬዘንቴሽኑ አለባበሷ በጣም አሪፍ ማለት ነው። ፊት ለፊት ካሜራ እያየች ነው ማለት ነው። ሌላ ጋር ደግሞ ሄደን እኔ ለምሳሌ እዚች ጋር እንሂድ እስቲ እዚች ልጅ ጋር ገብተን እኔ አሁን እቺ ልጅ ስታዩት አሁን ይሄ ጥሩ ላይቭ አይደል? አንደኛ ብራይትነሱ ያለች ፊቷ በደንብ ክሊር አይደለም፣ አይታይም። ባክግራውንዱ ይሄ ብዥታ ነገር ነው። አሁን ይሄ በጣም አስቸጋሪ ነው። ፕላትፎርሙ ፎርሹ ለተወሰነ ጊዜ በኋላ ይቀጣታል ማለት ነው። አንደኛ ብራይትነሱ ጥሩ አይደለም ማለት ነው። ፊቷ በደንብ አይታይም። ይሄ ጥሩ ላይቭ አይደለም ማለት ነው። ሌላ ደግሞ እዚህ ጋር እስቲ ገብተን እኔ ለምሳሌ እዚች ልጅ ጋር እንግባ። እቺም ልጅ የለችም ላይቭ ላይ የለችም ማለት ነው። እሺ ሌላ ይሄኛውም ትንሽ የብርሃን ችግር አለበት ማለት ነው፣ ግን ይሻላል። እችኛውም ደህና ነሽ ሪሌቲቭሊ፣ ግን ወደ ሌላ ቦታ ነው እያየቻል፣ ካሜራውን አይደለም እያየች ያለችው። አሁን በዚህ ምክንያት ነው ፕላትፎርሙ የሚቀጣን ማለት ነው። ላይቭ ላይ በደንብ ኦሪንቴሽን አሁን ይሄ ጥሩ ነው። ሴታቧ ባክግራውንዷ ክሊር ነው፣ አለባበሳም ጥሩ ነው፣ ካሜራውንም ጥሩ ነው፣ እያየሽ ነው፣ ፊት ለፊት ነው። እንዲህ ክሊር ቢሆን ብራይትነሱም እንዲህ ቢሆን በጣም አሪፍ ነው፣ ሪኮመንድ ይደረጋል ማለት ነው። ለጀማሪ ሴቶች ላይቭ ከመግባታችሁ በፊት ፕሊስ ላይቭ ህጎቹን በደንብ ከኤጀንታችሁ ጋር በደንብ ተማሩ፣ ተረዱ፣ አንደርስታንድ አድርጉ። ካልሆነ ግን ዌልካሚንግ ሪዋርዱን ይቀንስባችኋል ማለት ነው፣ ይቀጣችኋል ማለት ነው። ያው እንድታዩት ነው፣ ኮሜንት እንድታረጉት ነው። እና ላይቭ በጣም ዝግጅት ይፈልጋል ማለት ነው። ሬዲ ስንሆን ነው ላይቭ መግባት ያለብን ማለት ነው። እና በአጠቃላይ አሁን እቺ ወይ ሶፋ ላይ ጋደም ብላለች ወይ ግማሽ ጎን፣ አንዳንዴ ተኝተን ምናምን እንደዚህ ከሆነ ፕላትፎርሙ ይቀጣናል ማለት ነው። ፊት ለፊት እቺ ጥሩ ነች፣ ደህና ነች እንማትልም። ስለዚህ ላይቭ ከመግባታችሁ በፊት ፕሊስ ሜክ ሹር ዛት የላይቭ ህጎቹን በደንብ አንደርስታንድ ማድረጋችሁን እንዳትረሱ ለማለት ነው።